ብድግን በልና ያው እሱ ደግሞ ያው ዝም ብሎ እንትን አይደምና በሀገራችን እንጸልያለን። ህይወታችን ጠብቀህ እዚህ ጋር ደረስከን። የጥበብ ቤተሰቦች፣ የሙዚቃ ኪነጥበብ ቤተሰቦች፣ የቲያትር ኪነጥበብ ቤተሰቦች፣ ለጋዜጠኞች፣ ለደራሲያን፣ ለሁላችን ጥበብ በየፈርጁ ለተዋንያን እንደዚሁ ለአዘጋጅ ወዘተ ሁላችንን ጠብቀን ይችን ሀገር ጠብቀን እዚህ ያደረስከን አምላክ ነገም እንደዚሁ ብትጠብቀን አምላክ ኢትዮጵያን የዳር ድንበር ጠላቶችን የምትገፍልን አምላክ ሰላም እንድንኖር ፈቃድ ይሆናል። ከድል ወደ ድል የምታሻግረን አምላክ ለህብረተሰቡ ሁሉ ደስታን፣ ልማትን፣ ፍቅርን፣ ሀብትን የምትሰጥልን አምላክ ኢየሱስ ክርስቶስ ክብር ይስፋ፣ መንግስት ይባረክ፣ ጸጋ አይጓደል። አሜን 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 አሜን። እንግዲህ ዛሬ ትልቅ እድል ነው። በጣም በእውነት በእድሜ ባለጸጋ ከሆኑ ሰዎች ጋር መገናኘት አንደኛ የስራ እድልን ማዳበር ነው። ሁለተኛ የእድሜ ተበድሮን ወይም የእድሜ ጣሪያ ጥግን መመልከት ነው። ለዚህ መብቃት ደግሞ በጣም ትልቅ ነገር ነው። ዛሬ 50-60 ቤት ውስጥ እያለቀ ባለበት ዘመን ላይ ትልቅ ህዝብ፣ ትልቅ አዛውንት ማየቴ ደስ ብሎኛል። የምፈልገውም የማፈቅረውም ጉዳይ ነውና ደስ ብሎኛል። በጎ አድራጊዎች፣ ጥበበኞች፣ የጥበብ ባለሙያዎች፣ ጥበብ አስተማሪዎች እና እንዲሁም የሙያ ሰዎች አገርን፣ ወጣቱን፣ ትውልዱን ወደ ጥሩ ስነ ምግባር ያመጡ አገርን ያቀኑ ይሄ ከተማ እንደዚህ ባልሆነበት ሰዓት ላይ በእግራቸው እየሄዱ ሲሰሩ የነበሩ ባለሙያዎች በእድሜ ባለጸጋ ሆነው ዛሬ ደርሰው ማየቴ በጣም አመሰግናለሁ። እድሜ ይጨመርልኝ ብያለሁ። እነዚህ ሰዎች በእድሜ ባለጸጋ የሆኑ በጎ አድራጊ፣ ጥሩ መካሪ፣ ህዝብን አስተማሪ፣ ሊቅና ሊቃውንት የሆኑ አይምሯቸው በጥበብ የላቀ ለዛሬ ወጣቱ ትውልድ ትምህርት አዋርሰው ቤተሰብን አዋርሰው ስራቸውን ንብረታቸውን አዋርሰው በቃ እንግዲህ ከዚህ በኋላ እንመራረቅ ብለው እዚህ ጋር ደርሰዋልና እነዚህ ሰዎች እነዚህ ትልልቅ አዛውንቶች የሁለት ሀገር ባለቤት ናቸው። የሁለት ሀገር ባለቤት በሰማይም ባለቤት ናቸው፣ በምድርም ባለቤት ሆነው ቆይተዋል። ሁላችንም የእሳቸውን እድሜ በመመኘት አይገኝም። በእርግጥ በተሰጠው በፈጣሪ እድል ነው የሚሆነው፣ በእሱ በሰጠው መዝገብ ነው የሚሆነው። እሆናለሁ ቢሉ መሆን አይቻልም እና ለዚህ ለበቁት ትልልቅ አዛውንቶች በእውነት ብዛቱ አይደለም ጥራቱ ነው። እኛ ብዛቱንም አይተናል፣ ብዙ መርተናል፣ ግን ጥራት የሚባል ነገር አለና በአርቱ ደረጃ ስንሄድ እነዚህ ትልልቅ ሰዎች ያለፉበት መንገድ በጣም ድንቅና በጣም ብልህነት የተሞላበት ሰዎች ዛሬ ሼባው ብለው ወይም ደግሞ ሽማግሌ ብለው ወይም የድሮ ሰዎች ብለው ወይም ያለፈበት ዘመን ብለው የሚያንቋሽሽ ሰዎች ቢፈጠሩ እንኳን በእውነት በጣም ነው የምቃወመው።
በጣም ነው የምጸየፈው። እነሱ ያመጡት ባህልና ጥበብ ስለሆነ እዚህ ጋር ያደረሰን እኔ ይሄንን ሙያ እውነት ደስተኛ ስለሆንኩ ሳይሆን በእድሜ የገፉ ሰዎችን ለማሰራት አስቤ ነው ወደዚህ ሙያ የመጣሁት። የ10 ዓመት እቅድና ከዚያ በላይ ቢሆንም ጽሁፎቼና እቅዶቼ፣ ነገር ግን ካለኝ የስራ ሰዓት ውጥረት ሰዓቶችን ሰርቄ ወደዚህ የፊልም ስራ የመጣሁት ደልቶኛ አይደለም። ከዚህ እስከ ውጭ ሀገር ውጥረት አለብኝ፣ የስራ ውጥረት አለብኝ። ሰዎች በዚህ ሰዓት ምን ያህል ኑሮ፣ ምን ያህል ግፊት፣ ምን ያህል ደግሞ ውጥረት እንዳለ ይታወቃል። በእውነት ጥራቱን የጠበቀ ድህነት እኮ በጣም አሪፍ ነው። ጥራቱን የጠበቀ ድህነት ኳሊቲ ማለት ነው በኔ ግን ነገር ግን ባለን ልክ ነው የምንመዘነው። በተሰጠን ልክ ነው የምንመዘነው። ሳይዝ አለው። ከፍተኛ ሀብት፣ መካከለኛ ሀብትና ትንሽ ሊጀምር ያለ ሀብት፣ ድህነትም ልም ያለ ድህነትና መካከለኛ ድህነት አሉና እውነት ማንም ሰው ይጣ እያልኩ አይደለም። ማንም ሰው ደግሞ ሀብታም ይሆናል ማለት አይደለም። ነገር ግን ኳሊቲ የሆነ ከቤተሰቡ ጋር ፍቅር ተመስርቶበት በመኖሪያው ፍቅር መስርቶ የሚኖር ድህነት አይደለም፣ ዓለም ነው። በዚህ ሰዓት ዓለም ነው። ስለሆነ እኚህ አባት በማየቴ ብዙ ትልልቅ ሰዎችን ከ90 እስከ 110 ያሉ ሰዎችን አይቻለሁ፣ አሳልፌያለሁ። ግን ከነሱ ጋር ነው ሳሳልፍ የቆየሁት። እወዳለሁ፣ አፈቅራቸዋለሁ፣ ይመርቁኛል። ምርቃት ደግሞ ከምንም በላይ ሀብት ነው። ምርቃት ኪስ አይገባም ይላል አይደል የዛሬ ሰው። ከኪስ አልፎ ለኔ ደግሞ ባንክ ውስጥ ገብቶልኛል። ምርቃት ባንክ ውስጥ ገብቷል። ያለ መረዳት ነው። እንደ ምርቃት ሀብት ጸጋ የለም እና ይሄንን ዘመን የምንሻገረው በመፋቀር በመዋደድ በመመራረቅ ነው እንጂ በመኮራረፍ አይደለም። ስለዚህ አባቶቼ፣ እህቶቼ በሰራሁት ስራ ላይ ልሰራው ባሰብኩትም ስራ ላይ በተከታታይ እየሰራሁ ነው ያለሁት። ኪሳራ ላይ ብሆንም ኪሳራውን አይደለም እየተመለከትኩ ያለሁት፣ የፊልሙን ኢንዱስትሪ የማሳደግ ስራ ላይ ነው ያለሁት። ትልልቅ ሰዎችን እንደነ ጋሽ ሰለሞን እንደነ ችሮታው ሌሎች ደግሞ በተለይ አንጋፋ የሆኑ ሰዎችን ማሳተፍ እፈልጋለሁ። ዱበርቴዎችንም ትልቅ ሴቶችንም ማሳተፍ እፈልጋለሁ። ከህፃናት ደግሞ ጎልማሳዎች ማሳተፍ እፈልጋለሁ። እነዚህ ደረጃውን በጠበቀ ማሳተፋቸው ሰዎች የስራ እድል ነውና እኔም እንድበረታታ ከኪሳራም እንድድን። መቼም ገንዘብ ስር የለውም፣ ሲቆም ይቆማል። ገቢ መኖር አለበት። አንድ ወቅት ላይ በአንድ ጊዜ ማደግ አይቻልም። 2-3 ጊዜ ሊከስር ይችላል አንድ ሰው። ነገር ግን በተለያየ ምክንያት ፊልሙን ወይም ኢንዱስትሪውን ወደ ታች ለማዘቀጥ የሚሞከር አካሄዶች በትልልቅ አባቶች ሊመከር ሊወገዝ ይገባል። እንደኛ አይነት ፕሮዲሰር ካለለ እውነት ባለሙያ ይሰራል ወይ ነው? አይሰራም። ፕሮዲሰር ካሌለ፣ ስፖንሰር ከሌለ፣ ምንም አይነት ሰፖርት ካሌለ ማደግ አይቻልም። እና እናቶቼ አባቶቼ ፊልሜ የሚመረቀው የሚቀጥለው ሳምንት ነው። ይሄ ነው አልልም። በጠቅላላ ላለው የዚህ ማህበር የአባት የፋዘር ማህበር ወይም የፋዘር ስር ግንዱ እሳቸው ሆነው ስር አለ፣ ግንድ አለ፣ ቅጠል አለ። ከዚያ ነው ፍሬ የሚገኘውና ይሄንን በሙሉ እንዲሳተፍ የጥሪ ደብዳቤ አዘጋጅቻለሁኝ። በአቶ በቃሉ ምክንያት ሊደርሳቸው ይችላል። እንግዲህ አባቴ መምጣቱ አይችሉ በጸሎታቸው እዚሁ እንዳይረሱኝ፣ ከቻሉም ደግሞ መኪና መደበንም ቢሆን ቢገኙልኝ በጣም ደስ ይለኛል። እኔ እንደ ሰርግ ነው የማየው። እንግዲህ ሰው ለቢዝነስ ነው የሚሰራው። እኔ የሰራሁትን ፊልም ታሪፉን ለኔ ቢጤ ብዬ ነው ቃል የገባሁት። የኔ ቢጤ አሉ፣ አቅመ ደካሞች አሉ፣ በቤታቸው የቀሩ አሉ። እነዚህን ሰዎች የማደርግበት ስለሆነ ለትርፍ ስላልሆነ የምሰራው ሰዎች ትርጉም ቢሰጡትም እኔ ግን የምፈልገውን ዓላማ ስለሆነ ማሳካት ያለብኝ ይህንን ዓላማ እንድትደግፉልኝ እንድትገኙልኝ እፈልጋለሁ። የፊልሜ መነሻና መድረሻው ከየት ተነስቶ የት ደረሰ የሚል የራሴ የህይወት ታሪክ ስለሆነ በህይወቴ ላይ ያጠነጠነ ሰዎችን ያስተምራል ብዬ ያሰብኩትን ስለሆነ ያቀረብኩት መነሻው በጣም አሰቃይ የሆነ መድረሻው ደግሞ በጣም አሪፍ የሆነ መድረሻ የሚባል ፊልም ነውና መድረሻ የሚባለው ፊልም ጋብዣ ያለሁኝ እንድትጋበዙልኝ አመሰግናለሁ።
በዓለም ሲኒማ ላይ እንገናኛለን። ጥሪ ይደርሳቸዋል፣ ሰዓቱም ይደርሳቸዋል። ዓለም ሲኒማ መሆኑን እንዳትዘነጉ አደራ ብያለሁኝ። ለስራም አብሬያችሁ ነኝ፣ ለሌላም ችግር አብሬያችሁ ነኝ። ከእናንተ ስር እገኛለሁ። እኔ እናንተን እናረሳ፣ እናንተም አትርሱኝ። እንድታበረታቱኝ እፈልጋለሁ። አመሰግናለሁ። ቀጣይም ስራም አለኝ። እስክሪብቱም አዘጋጅቻለሁ። አላቋርጥም እስከ መጨረሻው። ሊጋፋኝ የሚሞክር እንኳን ጠላት ቢኖር በዚህ ፊልም ነው የምትሞተው ከተባለ ቻው አለቀ። ይሄ ነው። እንደዚህ አመሰግናለሁ። በጣም አመሰግናለሁኝ። አቶ ንጉስ በዚህ መልክ ገልጾታል። ለፋዘር አንዲት ስጦታ ያዘጋጁ ልጆች አሉ። አንድ ጊዜ ወደ አናብ ስራ ትመጣላችሁ። በአቶ ንጉስ አማካኝነት ለፋዘር ስጦታውን ታበረክታላችሁ። እሺ አንድ ጊዜ የመጨረሻው ትልቁ ስጦታ ነው በእግዚአብሔር ዘንድ። አንድ በሎ፣ አንድ ሁለት ሶስት በመብርሃን ስም Abraham
ታላላቅ የኪነት ሰዎች መሀል መገኘት ትልቅ ክብር ነውና እኔ እንግዲህ እናንተ ማለኝ ምንድነው የምናገረው ትልቅ የኪነት ጥበብ መሀል ላይ ንግግሩንም ሙያው ሁሉ ነገር እናንተ ጋር ያለ ነው። ግን እኔ ጋሽ ተስፋዬ ዛሬ አይደለም እንተዋወቀው ያው ጋሽ ተስፋዬን የማያውቅ ሰው የለም። ነገር ግን እኔ ጥላሁን ካልረፈ ህይወቱ ካለፈ ጀምሮ በኮሚቴ አባልነት በአማካሪነት ብዙ ነገር እስከ ዛሬ ድረስ በእውነት እኔ እሱን አመስግኛ አይበቃኝም ቃላት ነው የሚያጥረኝና እኔም ዛሬ እሱ ፊት ለዚህ ወቅቱ እግዚአብሔር እድሜ ሰጥቶት አሁንም ከዚህ በላይ እድሜ ይጨምርለትና ብዙ የኪነ ጥበብ ባለጀግኖችን ያፈራ ትልቅ ባለ ታሪክ ነው እና ትልቅ ነገር ሊሰራለት የሚገባው ሰው ነው እውነት ለመናገርና እንግዲህ ሁላችንም ያው ከጃችን ብዙ ባለጀግኖች አልፈዋል። የተሯሯጥን ነው እየደከምን ነው ለትውልድ ታሪካቸው ይተላለፍ ይያልን ያው ለጥላሁን ምናረጋውንም አንዱ ትልቅ አሻራ ከጣለው ጋሽ ተስፋዬ ነውና ለሱም እንደዚሁ የሚመጣው ትውልድ ማን ነው ጋሽ ተስፋዬ የሚለውን ነገር እንዲሁ በቀላሉ የሚታይ አይደለም በእውነት ለመናገርና ብዙ ያልተዘመረላቸው ጀግኖች አሉ በየቤታቸው ያንን እየጎለጎለ አሁን የዚህም የኪነ ጥበብ ይሄ ማዕከሉም በዚህ ስራ ላይ ትልቅ ትኩረት እንዲሰጠውና አንዳንዶቹን ካለፉ በኋላ ከነ ታሪካቸው በስተጀርባ አሁን ከነጥላሁን ጀርባ ነጥላሁን ስንት ነገር አብሮ ይሰሩ የሉም በህይወት የሉም ስማቸው ሁሉ እንኳን እስኪረሳ የተደረሰ ነውና ከጀግኖች መሀል ሁሉ ጊዜ ጀግኖች አሉና ባካችሁ ያንን እየጎለጎላችሁ በተለይ ኪነ ጥበብ ሙያ ላይ ያላችሁ እኛ እንደ ቤተሰብ ነው እናንተ ደግሞ ከማንም በላይ የሚቆረቆር አካል መሆን ያለባችሁ በህይወት ያላችሁ የሚገባቸውን ክብር ከየጓዳችሁ እየጎለጎላችሁ እጅ ለእጅ ታይዘን ብዙ መስራት እንችላለንና እና ያንን ነው እንግዲህ ባደራነት ምንለው እኛም እየደከምንበት ነው። ጥላሁን ምንም ስላልተሰራለት ይኸው ዛሬ እየተንገታገተን ብዙ ነገር ምን ደክመው ምንም ሳይሆኑ ለሀገር ለህዝብ ለወገናቸው በሙያው ብቻ ሳይሆን ከሙያቸው ውጪ በውትድርና ለሀገራቸው ዳር ድንበር እየዞሩ ብዙም ህይወታቸውን ያሳልፋሉና ለእንደዚህ አይነት ጀግኖች ትልቅ ክብር እንስጥ። ጋሽ ተስፋዬም እንግዲህ አንዱ ነው። ጋሽ ተስፋዬም ከዚህ በላይ አሁን የሚገባለታል በመንግስት ደረጃ ድረስ ቀርቦ የሚገባውን ክብር እንዲያይና በእውነት ለሱ ሁላችሁ እንግዲህ ከኔ በላይ ብዙ ምታቁታለ ያንን ነው አደራምለው እኔ ውስጡ ስላለው ነው። በጥላሁን ዙሪያ ብዙ የሚቆጨን ነገር አለ። ብዙ ነገር ስለሚቆጨን በነጥላሁን ይብቃ ሌሎች ባለጀግኖችን በህይወታቸው ቁጭ ብለው ክብራቸውን ይዩ ካለፉ በኋላ ብቻ መሯሯጥ አይደለም ብዙ ምንማረው አለ ከነሱና ይሄ ነገር አደራ ይባልበት ነው። ስለዚህ ጋሽ ተስፍዬ ፊት ዛሬ ይሄንን ቆሜ በመናገሬ በጣም ነው መናከብሩ በጣም እንወዳሃለን። እግዚአብሔር አሁንም እድሜና ጤና ይስጥልኝ። እኔም እዚህ መሀል ላይ እንድገኝ ስላደረጋችሁ በሙሉ እግዚአብሔር ይስጥልኝ አመሰግናለሁ። እንግዲህ በዛሬው ቀን ክቡር ዶክተር ተስፋዬን ለማመስገን ለማክበር የተዘጋጀው ዝግጅት ላይ እንደ እንግዳ ሆኜ በመቅረቤ ከፍተኛ ደስታ ይሰማኛል። እንግዲህ ዶክተር ተስፋዬን ሁላችሁ ታውቃላችሁ። በምንድን ነው የሚታወቀው የሚለውን እንደው ከልጅነት አንስቶ ነው ያየሁትን ትንሽ ነገር ለመናገር ፈልጋለሁ። የጥበብ ውስጥ የሚገቡ ሰዎች ብዙሃን ናቸው። እነዚህ በሙሉ ከባለፉት 40 እና 50 ዓመት የነበሩት የተፈጥሮ ተሰጥኦ ኖሯቸው ያንን የተፈጥሮ ተሰጥኦ ያላቸውን ሙያ የሚያከብሩበት መድረክ እንዴት ያገኙ እንደነበር ሁላችን እናውቃለን። በአብዛኛው ቤተሰብ አይደግፍም። መድረክ ላይም ሲሄድ መድረኩ በጣም ጠባብ መድረክ ነው። በዛ መድረክ ላይ ወጥቶ እንደዚህ ታዋቂ ለመሆን ብዙ ጥረት ይጠይቅ ነበር። በዛን ዘመን ነው ዶክተር ተስፋዬ ወጣቶችን ሰብስቦ ትምህርት የሰጠው። እሱ ትምህርት በሚሰጥበት ጊዜ በመንግስት የተዘጋጁ ትምህርት ቤቶች አልነበሩም። እኔ እስከማውቀው ድረስ የሙዚቃ ትምህርት የለም፣ የቲያትር ትምህርት የለም፣ የፊልም ትምህርት የለም። ግን በዚህ ሙያ ላይ እድሜያቸውን ወይንም ተሰጣቸውን ለህዝብ ለማቅረብ የመጡ ወጣቶችን በሙሉ ሰብስቦ በነፃ ጊዜውን ተጠቅሞ እነሱን በማሰልጠኑ ነው በአሁኑ ጊዜ አንጋፋ የተባሉ
አርቲስቶችን በቲያትር የምናያቸው፣ በፊልም የምናያቸው፣ በሙዚቃ የምናያቸው። እንግዲህ ሙዚቀኞች በዛን ጊዜ ደራሲ ደርሶ ካልሰጣቸው ሙዚቃ ድምፃዊ በመሆን መድረክ ላይ ወጥቶ ምንም የሚሰሩት ነገር የለም እና ጋሽ ተስፋዬ እንግዲህ ለሂሩት በቀለ፣ ለአለማየሁ እሸቴ፣ ለሙሉቀን የሰጣቸውን ስራዎች እስካሁን ድረስ ዘመን ተሻጋሪ የሆኑ ስራዎችን በመስጠቱ ነው። እነሱም ስማቸው እስካሁን የቆየ እሱም እድሜም የጨመረ ይህን ሁሉ ስራ ለሰው በነፃ በማበርከቱ ነው እላለሁ እና ተስፋዬ ዶክተር ተስፋዬ ባይኖር ኖሮ በአሁኑ ጊዜ አገራችን የጥበብ ድሃ ትሆን ነበር። እኔ እንግዲህ ውስጡ ስላለሁ ነው የምናገረው እና አሁንም ወጣቶች መሄጃ አጥተው ተሰጧቸውን ለሕዝብ የሚያቀርቡበት መድረክ ቢኖርም እንኳን ስልጠና የሚያገኙበት ቦታ አልነበረም። በነፃ ይህን ስልጠና ሰጥቶ እነዚህ ልጆች እንግዲህ ከህብረተሰቡ ጋር እንዲቀላቀሉ አንጋፋ ካሉ አርቲስቶች ጋር አብረው እኩል መድረክ ላይ እንዲቆሙ ያደረገው ዶክተር ተስፋዬ ነው። አሁን በቅርብ ጊዜ ፋና ላምሮት የሚለው ፕሮግራም ላይ እዛ ሲወዳደሩ ያየኋቸው ልጆች ተስፋዬ የመጀመሪያው መነሻ ባይሰጣቸው ኖሮ ለዚህ ሁሉ አይበቁም ነበር። ግን እዛ መድረክ ላይ የዶክተር ተስፋዬ ስም ይነሳ ባላቅም ግን ታሪክ ግን አይረሳውም እና እሱም ካለፈ በኋላ እነዚህ ወጣቶች ለህዝብ ያቀረቡትን ስራ በየሚዲያው እየሰማን ዶክተር ተስፋዬን የምናስታውስበት እድል እየመጣ ነው። ለዚህ ጉዳይ ደግሞ አጠገቤ ስሙን የምጠራው ከባድ ሰው ከባድ ድምፃዊ የዶክተር ጥላሁን ገሰሰ ባለቤት አጠገቤ ነች። ክብርት ወይዘሮ ሮማን በዙ የአፍሪካ አንድነት ልዩ ጸሐፊ የነበረች አሁንም ትሰራለች አይደል? እግዚአብሔር ይመስገን። እና ስለ ዶክተር ጥላሁን ገሰሰ አንድ ነገር መናገር ፈልጌ ነው። አሁን ህይወት ታሪኩን እዚህ ለማንሳት አይደለም። የህይወት ታሪክ ማያውቅ የለም። ግን ለዚህ ትውልድ አሁን እንጀራ እኮ እያበላ ነው። ውድድር በሙሉ በሱ ዘፈን ነው አይደል? ታዩታላችሁ በቴሌቪዥን እና ምርጥ የሱ ስራዎች አሉ። በተለይ በየጦር ሜዳው የሰራቸው ከካራማራ ጀምሮ እስከ ቀይ ኮከብ ዘመቻ አጠገቡ ነበርኩ እኔ። ማንን ሀገር የነበረ ነው። ተኛ ጥይት ባጠገብ እያለፈ ነው ሲሉት አልተኛም እያለ ቆሞ ወደፊት በሩለት እያለ እኮ ነው የሰራው ጥላሁን ገሰሰ። ታሪኩት ልታከብሩት፣ ምን ጊዜም ስሙን ልጠሩት ይገባል። የዚህ ሰው ባለ ታሪክ ስራው በዶኩሜንት እንዳለ እርግጠኛ ነኝ። ክብርት ወይዘሮ ሮማን ጋም አለ ብዬ ገምታለሁ። ከሌላ ቴሌቪዥን ጣቢያም በሬዲዮ ጣቢያም አንጋፋው ጋዜጠኛ ትሸቱም ልትተባበረን ትችላለህ። እነኚህ ተሰባስበው ዶኩሜንታሪ ፊልም በአስቸኳይ ይሰራ ነው ማለት። ይሄን ሁላችሁም ትደግፋላችሁ? አትደግፉ? ለዛ ደግሞ አንድ ባለቤት ወንድማችን ዛሬ ተገኝቷል። ማን ነበር ስሙ? አዎ ተመስገን ሙሉጌታ፣ የፊልም ጠበብት የሆነው ተመስገን ሙሉጌታ። እስቲ ምን ትለናለህ? ቃል ትገባልናለህ? ይህን ነገር ለማቀነባበር ለምን ዋቢ እንሰጣለን? ለእያንዳንዱ ስራው ጠበብቶች አሉን። ከነ ዶክተር ዳዊት ጀምሮ ጥላሁን ማን ነው የሚለውን ከጀርባ በክብረ ዘበኛ ሙዚቃ ክፍል ከዛም ወጥቶ የሰራቸውን ስራዎች እነኛን ሁሉ ስብስብ ስራዊ ዶክሜንታሪ ተዘጋጅተው ይቀረጹ። የዚች ሀገር አንደበት ነው። ለዚች ሀገር የሞተ ሰው ነው። ጀግና አልሞተም እኮ ጥላሁን ገሰሰ አይደለም? ምን ጊዜም አይሞትም። ይህን ስራው ይሰራል። ዶክሜንታሪ ፊልም በአስቸኳይ ነው የምለው። አመሰግናለሁ። ቃል ግባለን እንድታደርግልኝ በህይወት እያለሁ እፈልጋለሁ ነው ያለው። በዚህም ቃል የምትገባው አመሰግናለሁ። ትንሽ የሚሰማኝ ነገር መግለጽ እፈልጋለሁ። የሚሰማኝ ነገር ምንድን ነው? ሰዎች፣ ባለታሪኮች፣ የጥበብ ባለሙያዎች ከጥበባቸው በስተጀርባ አስተዋሽ ማጣታቸው ነው የሚያሳዝነኝ። ምክንያቱም ሁላችንም ሰው ሆነን ተፈጥረን የሙያችንን ለህዝብ እናስተምራለን፣ ለህዝብ እንለግሳለን። ነገር ግን እንደ ቁና መወርወር የሌለበት ተጠቅሞ እንደ ሰፌድ ሲያልቅ እንደ ግትቻ መወርወር የሌለበት ትልቁ አቋም
ትልቁ መስዋዕት ማድረግ ያለብን እዚህ ጋር ነውና እኔ ከፊልሙ ምርቃት በኋላ እንዳቅም ነው ሰው ያቅሙን ነው ከአቅም በላይ አይደለም የጉራም አይደለም ሰው ያቅሙ ካደረገ ጉረኛ ሊሆን አይችልም ጉራ ከሆነ ደግሞ ብዙ ሰዎች እንዲተወዳድረው ጉረኞች መሆን እንችላለን በጣም ደስ የሚለው ደግሞ መወዳደር ነው የሚያኮራውም ይሄ ነው ስለዚህ የአባቴ በህይወት የለም 83 ነው ያለፈው ከፊልሙ በኋላ እሳቸውን እኔ አሁን በጣም ገርሞኛል ማለት ብዙ ታሪክ ሲወራላቸው እየሰማው ስለሆነ በቃ ይሄ ነው በዚህ ነው የሚያበቃው የእሳቸው ታሪክ ይበቃ ከዚህ በኋላ እኮ ቀጣው ነገር አይታወቅም እኛ ስለ ነገ መተንበይ አንችልም ስለ ዛሬ ብቻ ነው እያወራን ያለ ነው ስለ ነገ መተንበይ ካልቻን ስለ ነገ መስራት የምንችለው እሳቸውን ታሪክ ለሰው ማስረከብ ማሳወቅ ያለብን በዚህች በጠባብ አይደለም በጣም በሰፊው ነው ቢያንስ ማድረግ የምችለው እኔ ከጋሽ ጥላሁን ታሪክ ቀደም ሲል ከፊልሜ ላይ ይገኛለሁ ብለው ስላሉ ከዚህ ከተፈቀደልኝ ከቤቱ እንደገና አዲስ ፕሮግራም ተዘጋጅቶ እንደገና ታላላቅ ሰዎች እሳቸው የሚያሰለጥናቸው ተናናሹም ታላላቁም ተጠርቶ ምናልባት የሰሩት ታሪክ በዶክመንተሪ ሳይሆን እንኳን በቪዲዮ የተቀመጠ ካለ እነሱም ቀንጭቦ በፕሮጀክተር እየታየ ታሪካቸውን እየተዘገበ እየተነገረ እየታየ በመሃል ምስክርነት ቃል እየተሰጠ ቢሆን አስተማሪነቱ የላቀ ነው ማስታወሻውም የደመቀ ነው የሚሆነው ደስ ይለኛል ከጋሽ ጥላሁን ጋር አንድ ላይ ለማሰብ ወይም ደግሞ አንድ ላይ ለማስታወስ ከተፈለገ ደግሞ የናንተ ሐሳብ ተጨምሮበት የረጅም እቅድ ታቅዶ አብሮ የሚከናወንበትን መልኩ እናዘጋጅ እፈልጋለሁኝ እኔ ግን በዚህች መድረክ ብቻ የአባቴ ታሪክ ሊወጋ የማይችል ይሄ የፋሚሊ የቤተሰብ አይነት ነገር ነው እኔ ያየሁት እንደ ህዝብ እንደ ሀገር አይደለም አሁን እኔ እንግዲህ አላቅም የቀድሞውን ታሪኩን ምኑን ስለማላቅ ነው እማቀውን ያክል ግን በጣም አንሷል ለዚህ ታሪክ በቂ አይደለም አይመጥንም ይሄ እኮ ለኛ እንኳን አይመጥንም እንኳን ለትላላቅ ሰዎች በጣም መለጠጥ አለበት በጣም መስፋት አለበት የምናቃቸውን ሰዎች ሁሉ እሳቸው በህይወት ካሌሉ በኋላ ደረት መምታት ሳይሆን ባሉበት ዛሬ እኮ አንድ ቀን ሁለት ቀን እድሜ ይጨምራሉ በደስታ ይሄንን ያክል ካሰብን ይሄን ያክል ከተገኘን ትላልቅ አንጋፋዎችን ጨምረን በሰፊው በመድረኩ ብናወድሳቸው ብናሞግሳቸው ላለሁኝ ቢፈቀድልኝ ከምርቃቴ በኋላ ፕሮግራም ባዘጋጅ ደስ ይለኛል አመሰግናለሁ ፋዘር የአርቲስታችንን የንጉሳችንን የጥላሁን ገሰሰ ዶክመንተሪ እንድትሰራ ኃላፊነት ሰጥቻለሁ ነው አንተ ደግሞ የፋዘርንም እሰራለሁ ሁለቱንም ነው አሁን የሳቸው ፕሮግራም በዚህ መጠባቡ ማየት ስላልፈለኩና ትንሽ ስላነሰብኝ ሊመጥናቸው ስላልቻለ ስመጣም ነው ለምንድን ነው ታሪካቸውን ማሞገስ ያልቻል ነው አስተምረውናል አሳድገውናል ብለንካል ለምንድን ነው ይሄ ሆነው እኔ እኮ ባቅሜ ይሄንን ያህል ሰው አልችልም አላጣም በያስባለሁና እንዴት ነው በዚህ በጠባቡ ልንዘክራቸው በጠባቡ ልናስባቸው በጠባቡ ልንተርክላቸው ይቻል ነው ምንድን ነበር ችግሩ ምን ስላጡ ነው ሰው ስላጡ ነው ወይስ በቃ ወድቀዋል በቃ ከዚህ በኋላ አይታወሱም ማለት ነው ወይ የሚለውን እንደገና በሰፊው ማብራሪያ ለመስጠትና ሰውን ለማሳወቅ በሰው ፊትም እንደገና የሰሩት ካለ ተነግሮን አንዳንድ የሚዲያ ሰዎችን ካጠገቤ በማድረግ በጥሩ ሁኔታ አዘጋጅቶ በፕሮጀክተር እየታዩ ሊሆን የሚችል ከሆነ እንዲፈቀድልኝ ነው የሳቸውን የጋሽ ጥላሁንን ከሚመለከታቸው አካል ጋር በመነጋገር የምናደርገው ስለሆነ እቅዱም ለጠጥ ያለ ስለሆነ እሱንም እድል ተሰጥቶኝ እየተነጋገርን እንቀጥል ይሆናል ማለት ነው እና አባቴ ከፈቀዱልኝ በዚህ መልኩ ነው የምቀጥለው ተቀብያለሁ እሺ አመሰግናለሁ አቶ ንጉሱ አሁን ወጣ አጋጣሚ ወጥቶ ነው እዛው ኮማንደርም በጥበብ በጣም ትልቅ እኔ ባለውለታ ነው እኔ እውነቴን ነው የምላቸው እግዚአብሔር ጤና እድሜ ይስጠው ያው የሆነ ጊዜ ታሞ ነበረ ለዚህ በቅቷል እግዚአብሔር እንደዚህ ያበቃ በጣም አድናቂ ስለሆንኩ በጣም ኮማንደር ሊቀመጥ ይገባዋል ስትልንጂ
እሺ ለኩሽ ፖሊስ ሙዚቃ ክፍል መሪ የቀጠረ በጣም በጣም ባለውለታ ነው። በጣም እነሱ ይገባል። ክቡር አርቲስት ዮሐንስ አፈወርቅም ለፍተዋል፣ ደክመዋል። እንግዲህ እግዚአብሔር ደግሞ አንድ ቀን ከፍ ያድርገው። በጣም ትልቅ ሰው ስለሆነ ሌላው ደግሞ ያው በጣም በጥበብ እንግዲህ በስሟ ገነዋል። ህብር ግኝት የሚለውን እንትን የሙናዬ መንበሩን ይዘን የተነሳ ነውና ያው እሷም በጣም የጀርባ አጥንታችን ናት። በአሁኑ ሰዓት ለክብርት አርቲስት ልዩ ወርቅ ተፈራ ይገባታል ብዬ ነው። ለሷም ይገባታል ማስታወሻ እንዲሆን ብዬ ነውና ሞራል ይገባታል እያነቃቃችሁ ነው። ፕሮፌሰር ሲላቦስ እንደምናበረታታው ያው ማሲንቆን እየገዘገዘ ያው ስንታምታው እየሰራ ነውና ማጥቆይ ተገናኘው በጣም ስራ ተሰራው ተስፋና ያው ዛሬ ደግሞ አስራቶራል ያው ይተባረክ ይላል ማለት ነው። ኤክሴል ሞዴሊንግ ማሰልጠኛ ፕሮግራም እንደ ለዓለም ያስተላልፋል። አግሮ መጥቷል። የፋዘር ጉዳይ ነው ብሎ በአጭር ጊዜ ውስጥ የመጣውና ባለውታችን በጣም ጥላሁን ገሰሰ በደማችን ውስጥ ገብቷል። ይሄ ምንም አይደለም። ያው ባና ላቦታ እንዴት እንደምንወዛወዝ የነበረው ቀጥታ ላይ እየተላለፈ ነበር እና እኔ በምን በላይ መቼም የሚተርፋ ሰው ካለ እንግዲህ በጣም ትልቅ ሰው አጋባ ነው። ያው ነፍሱ እስካሁን ድረስ ከኛ ጋር እየተከተለ ነው። በቃ እሷን ደግሞ ተክቷል። እሷን እንከባከባት። የያዘችው ፕሮጀክት ስላለ እኔ ቃል ገብቻለሁ ከእሷ ጎን ለመቆም ማለት እኛ ስንሰራ ሚዲያ ሰዎች ነው በሚዲያ ነው የማውቀው። በጣም ትልቅ ሰው አንጋፋ ሰው ነው። ዛሬ ለበጎ ነገር መጥተዋል። እንግዲህ ያገናኘን ለበጎ ነው። ፋዘር ቤት እንግዲህ የጥበብ እንጀራ ነው የሚባለው። ፕሮፌሰር እንደገና ላስቸግር፣ ይቅርታ። እሺ አቶ ንጉስ ወደዚህ ዙራ። እንግዲህ ለነገሩ ሁሉ ለበጎ ነው። ለአቶ ንጉሱ ሙሉጌታ ፕሮፌሰር ይሰጡልናል ሰርተፍኬቱን። ያ ፕሮፌሰር በደም ሞራል ሰጥቶ ያው ነገር ትንሽ ውጤት እንዲያገኝ ይፈልጋል። አሁን እስከ ዛሬ ረጅም ጊዜ ለህፃን የአብስራ ባርኮን እያልኩኝ ነበር ስጠራት የነበረው። አሁን ወጣት እየሆነች ነው። ለወጣት የአብስራ ፕሮፌሰር ይሰጡልናል የምስክር ወረቀት። ሞራል ስጧት። ያው ማስታወቂያ ላይ ያያችኋት ነውና እንደው ሎግ ለማድረግ ያብቃሽ ብለው ያው እዚህ ደረጃ ደርሳለችና ይቅርታ። ሞራል ስጧት ባካችሁ። ያው ሚዲያ ላይ ያየናት ነው እንግዲህ የጥላውን እንትንን ክሊፕ ላይ አለች። አይታችሁ እኮ ነው አይደል? አለሽ አይደል? እዛ ላይ ጥላው ክሊፕ ላይ አለች። ባይዘወይ ቆሜ ልመርቅሽ አይደል? አዎ እዛ ላይ ይቅርታ። እሺ የአብስራ ብቸኛዋ ትንሽ የህብር ግኝት የኪነ ጥበብ ማህበር አባል ናት።